ህልምህን እውን ለማድረግ እየሞከርክ ነው? ህልምህን እውን ለማድረግ መከተል ያለብህ 5 ህግጋት። ዓለማችን በህልመኞች ተሞልታለች። ሁላችንም የተሻለ ህይወት፣ ትልቅ ስኬትና ደስታን እንመኝ። ነገር ግን አንድ የሚያሳዝን እውነት አለ። አብዛኛው ሰው ህልሙን እንደያዘ ወደ መቃብር ይወርዳል። ጥቂቶች ብቻ ህልማቸውን ጨብጠው በገሃዱ ዓለም ሲታዩ ይገኛሉ። ልዩነቱ የእድል፣ የሀብት ወይም የልዩ ተሰጥኦ አይደለም። ልዩነቱ ህግጋትን የማወቅና የመከተል ነው። ዛሬ ህልማችሁ ከጭንቅላታችሁ ወጥቶ በእጃችሁ እንዲገባ የሚያደርጉ 5 ወሳኝ ህግጋትን በዚህ ቪዲዮ እናያለን። እነዚህን ህግጋት ተግባራዊ ካደረጋችሁ የማይቻለው ነገር ሁሉ ሲቻል ታያላችሁ። ዝግጁ ናችሁ? እስከ መጨረሻ አብራችሁ ይቆዩ። አንደኛ፣ የጽሁፍ ህግ ወይም the law of writing። ህልም በአእምሮ ውስጥ ብቻ እስካለ ድረስ ምኞት ነው። ምኞት ደግሞ ደመናማ ነው፣ ቅርጽ የለውም። ነገር ግን በወረቀት ላይ ሲሰፍር ግብ ይሆናል። ለምን መጻፍ አስፈለገ ካላችሁ፣ ምክንያቱም ስትጽፍ አእምሮ ለነገሩ ትኩረት እንዲሰጥ ትዕዛዝ የሰጠው ነው። በዶሚኒካን ዩኒቨርሲቲ የተደረገ ጥናት እንደሚያሳየው ግባቸውን በጽሁፍ የሚያስቀምጡ ሰዎች ካልጻፉት በ42% ያህል የበለጠ ስኬታማ የመሆን ከፍተኛ እድል አላቸው። ዝም ብለህ ሀብታም መሆን እፈልጋለሁ አትበል። ይልቁንም እስከ ሰኔ 30 2018 ድረስ 500,000 ብር ባንክ አካውንት ውስጥ ይኖራል ብለህ ጻፍ። ምን፣ መቼ፣ እንዴት የሚሉትን ጥያቄዎች በዝርዝር ጻፋቸው። ሁለተኛ፣ የመከፋፈል ህግ ወይም the law of fragmentation። ብዙዎቻችን ህልማችንን ትተን የምንቆመው ግቡን ስናየው ስለሚገዝፍብንና ስለሚያስፈራን ነው። ተራራውን ከግርጌ የሆነ ስታየው የሚያደክም ይመስላል። ትልቁን ህልምህን ሰባብረው። የ5 ዓመት እቅድህን ወደ 1 ዓመት፣ የ5 ዓመት እቅድህን ወደ ዓመት፣ የዓመቱን ወደ ወር፣ የወሩን ደግሞ ወደ ሳምንታዊ ተግባራት ቀይረው። ዛሬ የምታረጋት ወይም የምትሄዳት አንዲት እርምጃ ከትልቁ ህልም ጋር የምታገናኝ ድልድይ ናት። ለምሳሌ መጽሐፍ ከፈለክ በአንድ ጊዜ 300 ገጽ ስለመጻፍ አታስብ። በቀን 1 ገጽ ብቻ ስለመጻፍ አስብ። በአመቱ መጨረሻ 365 ገጾች ይኖርሃል። ሶስተኛ፣ የጽናት ህግ። ስኬት የአንድ ቀን ዝላይ ሳይሆን የዕለት ተዕለት ውጤት ነው። ብዙ ሰዎች ስሜት ሲኖራቸው ይጀምራሉ። ስሜታቸው ደግሞ ሲጠፋ ያቆማሉ። ስሜትህ ባይኖርም እንኳን ዝናብ ቢዘንብም ባይዘንብም፣ ቢመችህም ባይመችህም፣ ቢደላህም ባይደላህም ለህልምህ ለምታደርገው ነገር በፍጹም አታቋርጥ። በቀን 20 ደቂቃ እንኳን ቢሆን ስራ። ጠብታዋ ድንጋይን የምትበሳው በኃይሏ ሳይሆን ባለማቋረጥ በምትጥለው ጠብታ ነው። ውጤት የሚመጣው ከጥንካሬ ሳይሆን ከጽናት ነው። ዛሬ ምን ሰራ? ጥያቄው ይሄ ነው። አራተኛ፣ የእይታ ህግ ወይም the law of visualization። አእምሮ ማየት የማይችለውን ነገር እጅህ ሊጨብጠው አይችልም። ትልልቅ አትሌቶችና ቢሊየነሮች የሚጠቀሙበት ሚስጥር ቪዥዋላይዜሽን ይባላል። በየቀኑ ማለዳ ወይም ከመኝታ በፊት ለ5 ደቂቃ አይንህን ጨፍንና ህልምህ ተሳክቶ በፈለከው ቤት ውስጥ ስትኖር፣ የፈለከውን ስራ ስትሰራ፣ ሰዎች ሲያደንቁ በዝርዝር ተመልከተው። ለምን ካልከኝ አእምሮ በእውን በሆነውና በምናብ በምታየው መካከል ያለውን ልዩነት አያውቅም። ስታየው አእምሮ ውጤቱን እንዲለምደውና መንገዱን እንዲያመቻች ያደርገዋል። አምስተኛ፣ የመስዋዕትነት ህግ ወይም the law of sacrifice። ይህ በጣም ከባዱ ህግ ነው። ያለ መስዋዕትነት የሚገኝ ትልቅ ስኬት የለም። የሆነ አዲስ ነገር ለማግኘት የሆነ አሮጌን ነገር መጣል አለብህ። ለህልም ስትል ምን ለመተው ተዘጋጅተሃል? የማይጠቅም ጓደኝነትን፣ በየቀኑ 4 ሰዓት ሶሻል ሚዲያ ላይ ማጥፋትን፣ ወይስ ከንቱ እንቅልፍን? ዛሬ የምትከፍለው መስዋዕትነት የነገውን ስኬትን ዋጋ ነው። ዋጋውን ለመክፈል ፈቃደኛ ካልሆንክ ህልምህን መስዋዕት እያደረግክ እንደሆነ ወቅ። ህልምህ እንዲሳካ መጀመሪያ አንተ በህልምህ ማመን አለብህ። እነዚህን 5 ህግጋት መጻፍን፣ መከፋፈልን፣ መጽናትና ማየት እንዲሁም መስዋዕትነት መክፈልን መተግበር ስትጀምር ዓለም መንገዱን ትከፍትልሃለች። ዛሬውኑ የመጀመሪያውን ህግ ጀምር። ህልምህን አሁኑኑ ኮሜንት ላይ ጻፈው። ስትጽፈው ለራስህ ቃል እየገባ ነው፣ እኛም እንመሰክርልሃለን። ይህ ቪዲዮ ከጠቀማችሁ ላይክ፣ ለምትወዱት ጓደኛችሁ ደግሞ ሼር ማድረግ እንዳትረሱ። ለህይወታችሁም ጥንካሬ የሚሆኑ ቪዲዮዎች እንዳያመልጧችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ህልማችሁ በእጃችሁ ይግባ።